ከ8 ሰዎች አንዱ በአእምሮ ህመም የተጠቃ ሊሆን ይችላል ይለናል የጤና ዳሰሳችን። በዛሬ ቪዲዮ የአእምሮ ህመም መንስኤ፣ ምልክት፣ ማድረግ ያለብን ጥንቃቄዎች፣ የተሳሳቱ እሳቤዎች፣ ህክምናውን በተመለከተ ጠቃሚ መረጃ እንለዋወጣለን። በተለይ መጨረሻ ላይ በቅርባችን የአእምሮ ህሙማን ካሉ ምን ማድረግ እንችላለን የሚለውን ይዤላችሁ ቀርብ ያለው። እስከ ፍጻሜ አብራችሁን ቆዩ። እንደ ዓለም አቀፉ የጤና ተቋም WHO ትርጓሜ ከሆነ ጤና ስንል አካላዊ፣ አእምሯዊ እንዲሁም ማህበራዊ ጤንነትን ማካተት አለበት ይላል። የአእምሮ ጤናችን ሲጠበቅ በተለያየ የህይወት መስኮች ውስጥ ጤናማ የሆነ ግንኙነትን ያሳያል። ነገር ግን አእምሯችን ሲታወክ ክንውኑ ላይ ስራና ተግባቦቱ ይታወካል ማለት ነው። ወይም ፈንክሽናል ኢምፐርመንት ምንለው ይገጥመናል። ከትንሽዋ ጭንቀት እስከ አእምሮ መታወክ ድረስ ሊደርስም ይችላል። በነገራችን ላይ ከ360 በላይ የአእምሮ ህመም አይነቶች ይገኛሉ። ለመሆኑ የአእምሮ ህመም አጋላጭ ምክንያቶች ምንድን ናቸው ካልን ውስጣዊና ውጫዊ ብለን በሁለት ዘርፍ መክፈል አሊያም ደግሞ በሶስት አበይት ነገሮች መመልከት እንችላለን። ስነ ህይወታዊ፣ ስነ ልቦናዊ እንዲሁም ማህበራዊ ብለን ማለት ነው። ስነ ህይወታዊ ስንል የአእምሮ ህዋሳት መታወክ፣ አካላዊ ህመሞቼ ደም ግፊት ሊሆን ይችላል፣ ስኳር፣ ስትሮክ፣ ትንሿ ጉንፋንም ወደዛ ልታድግ የምትችልበት አጋጣሚ ሊኖር ይችላል። የአእምሮ ንጥረ ቅመሞች መዛባት፣ ዶፓሚን፣ ሴሮቶኒን ምናምን የሚባሉት ንጥረ ቅመሞች መዛባት፣ አንጎላችን ላይ የሚደርስ ውጫዊ ጉዳት፣ የተለያዩ ኢንፌክሽኖች እንዲሁም ከቤተሰብ ሊወረስ የሚችል ወይ በዘረመል ሊመጣ የሚችል ነገር አለ። እንግዲህ ስነ ህይወታዊ ላይ በሁለተኛ አጋላጭ ምክንያቱ ምን ሊሆን ይችላል? ስነ ልቦናዊ ነው። ከልጅነት ጀምሮ የሚያጋጥሙን ገጠመኞች፣ የልጅነት ጠባሳ ወይም ትራውማ ምንለው፣ አእምሯችን ላይ ጫና የሚያሳድሩ ነገሮች፣ የሚወዱትን ሰው በድንገት ማጣት ስነ ልቦናዊ አጋላጭ ምክንያት ሊሆን ይችላል። በሶስተኛ ደረጃ እንግዲህ ለአእምሮ ጤና የሚዳርገን ማህበራዊ አጋላጭ ምክንያቶች ናቸው። ለምሳሌ እንደ ጦርነት፣ መፈናቀል፣ ግጭት፣ በትዳር ውስጥ ያለ አለመግባባት፣ ምጣኔ ሀብታዊ ጫና፣ የኑሮ ውድነት፣ ስራ ማጣትና የመሳሰሉ ነገሮችን እናገኛለን። ስለ አእምሮ ህመም እንግዲህ የተሳሳቱ ብዙ አይነት እሳቤዎች አሉ። ለምሳሌ የአእምሮ ህመም እርግማን ነው፣ እርኩስ መንፈስ ነው፣ የእምነት ጉድለት ነው፣ ያልታወቀ ኃጢአት ነው፣ የማይድን ነው፣ መቅሰፍት ነው ምናምን የሚባሉ ነገሮች አሉ። ሃይማኖታዊ እሳቤዎቹ እንዳለ ሆኖ ግን ባለሙያዊ ምክር ታግዞ የአእምሮ ህመም ድጋፍና እገዛ ልንሰጠውና ልንንከባከበው ሊድንም የሚችል ነገር መሆኑ እንግዲህ እዚህ ጋር ልናሰምርበት ይገባል። የአእምሮ ህመም ምልክቶች እንግዲህ ጠቅለል አድርገን በሶስት ልንመለከት እንችላለን። በአስተሳሰብ፣ በስሜት እንዲሁም በባህሪ ሊገለጡ የሚችሉ ማለት ነው። የመጀመሪያ ቶት ዲስኦርደር ወይም ደግሞ በአስተሳሰባችን ሊገለጥ የሚችል ምልክት ነገር እንግዳ የሆነ አስተሳሰብ ማራመድ፣ ሰው ይከታተለኛል፣ እኔን እኮ እያዩ ነው ከዛ ድረስ ብሎ የሌለ ነገሩን ማምጣት፣ እኔ ከሁሉ የተሻልኩ ነኝ ማለት፣ ወይ ደግሞ በሌላኛው ጽፍ እኔ አልረባም፣ አልጠቅምም፣ ብሞት ይሻላል ማለት፣ እንዲሁም ከልክ ያለፈ ሀሳብ ማብዛት፣ ስለ ነገ አብዝቶ መጨነቅ ሊኖሩ ይችላሉ። ሁለተኛው ደግሞ በስሜት ነው። ይሄ ወይ ፊሊንግ ዲስኦርደር የምንለው ከመጠን በላይ ዝቅ ወይም ከፍ ያለ ድብርት፣ ተስፋ መቁረጥ፣ ብሶት፣ ማልቀስ፣ በሁሉ ነገር ራስን ዝቅ ማድረግ እንዲሁም ስለ ራስ ያለ መጥፎ ስሜትን ልናገኝ እንችላለን። በሶስተኛ ደረጃ በባህሪ ላይ ነው። እንግዲህ በከፍተኛ መጠን መረበሽ፣ ወጣ ያለ ባህሪ፣ ንጽህናን ለመጠበቅ አለመፈለግ እዚህ ጋራ ሊካተቱ የሚችሉ ነጥቦች ናቸው። እንደ ታመመን ማሳያ የተለያዩ ምክንያቶች ይኖራሉ። እስቲ በጥሞና አምስቱን ብቻ እንመልከት። የመጀመሪያ የማስታወስ ችግር ነው። በጣም ጠቃሚ የቅርብና ወሳኝ መረጃን ጨምሮ በተደጋጋሚ መርሳት የሚከሰት ከሆነ። በሁለተኛ ደረጃ ትኩረት ለማድረግ መቸገር ወይ መረበሽ፣ ሀሳባችን ሳይሰበሰብ ሲቀር። ሶስተኛ የተዛባ እንቅልፍ ወይ በጣም ከመጠን ያለፈ አሊያ ደግሞ ማንተኛበት ደረጃ ከደረስን፣ ሌሊት በተደጋጋሚ መንቃት፣ መልሶ ለመተኛት መቸገር አንዱ ምልክት ማሳያ ሊሆን ይችላል። አራተኛ ደረጃ ፍላጎት ማጣት፣ ሁሉን ነገር ለማድረግ
ፍላጎት ማጣት፣ ለመመገብ፣ ለስራ፣ ለህይወት ድሮ የምንጓጓለትን ነገር ጨምሮ ለማድረግ መነሳሳት ወይ ፍላጎትን ማጣት። ህክምናውን በተመለከተ 3 አበይት ተግባራት ልናገኝ እንችላለን። የመጀመሪያ ስነ ህይወታዊ የምንለው ነው። የተዛባውን የአእምሮ ስርዓት ማስተካከል፣ ከምርመራ በኋላ የሚታዘዙ መድኃኒቶችን መውሰድ፣ የኤሌክትሪክ ንዝረትን ጨምሮ ሊሆን ይችላል። እንዲሁም መነሻ የሆኑ የአካላዊ ህመሞች ካሉ ደግሞ ለነሱ ህክምና መስጠት ነው። በሁለተኛ ደረጃ ስነ ልቦናዊ ነው። ባለሙያዊ ክትትል የሚያስፈልግ ከሆነ ሲቢቲ እና ኢንተርፐርሰናል በሚሉት እገዛ ማግኘት። በሶስተኛ ደረጃ ማህበራዊ ነው። እንግዲህ አንዱ ለአእምሮ ህመም የሚዳርገን ከሰዎች ጋር ያለን ልል የሆነ ግንኙነት ስለሆነ ይሄንን ከሰዎች ጋር መቆራኘት፣ ከነሱ ጋር ጊዜ ማሳለፍ ነው የሚመከረው። ከዚህ ጋር ተያይዞ የሚበረታቱ ተግባራት አሉ። አንደኛ በቂ እንቅልፍን ማግኘት ነው። ከ7 እስከ 9 ሰዓት ወስዶ መተኛት። ስር የሰደደ እንቅልፍ ማጣት የማስታወስ ችግርን ይቀንሳል። ይህም ለአእምሮ ህመም ተጋላጭነታችንን ስለሚያሰፋ በቂ እንቅልፍ መተኛት ነው። በሁለተኛ ደረጃ ጤናማ የሆነ አመጋገብ፣ አትክልትና ፍራፍሬ፣ ጥራጥሬ እንዲሁም የተለያዩ ቫይታሚኖችን በመሃል ያካተተ ጤናማ የአመጋገብ ስርዓት ሊኖረን ይገባል። በሶስተኛ ደረጃ ንቁ ተግባራትን መከወን፣ የትንፋሽ ልምምድ በቀን 30 ደቂቃ መድበን ልናደርግ እንችላለን። ከ3 ደቂቃ ጀምረን እያሳደግን መሄድ። ይሄ የልብና የአእምሮ ጥምረታችንን ጤናማ ያደርግልናል። በንቃትም ክንውናችን እንድንተገብር ይረዳናል። ንባብ ማካተት ወይ የተለያዩ አዳዲስ ክህሎቶችን መለማመድ። የጥሞና ጊዜ ማዘጋጀት። ምንድነው እየሆነ ያለው ብሎ ስልክ አልባ፣ ሰው አልባ፣ ከራስ ጋር ብቻ የሚገኝ ጊዜ፣ የጥሞና ጊዜ ማሳለፍ። ከዛ የሚወዱትን መዝናኛ ደግሞ እንደ አማራጭ በሆነ ጊዜ መተግበር። እነዚህ ንቁ ተግባራትን ከማከናወን ጋር ልናገኛቸው እንችላለን። በአራተኛ ደረጃ ጭንቅላትን ከአደጋ መጠበቅ ነው። ቀጥታ አእምሯችንና አንጎላችን የተያያዙ ስለሆኑ ለምሳሌ ብስክሌት ስንነዳ ወይ ደግሞ አካላዊ እንቅስቃሴ በምናደርግበት ጊዜ ራሳችንን ከግጭት እንዲሁም ከመውደቅ አደጋ መከላከል፣ ጭንብል መጠቀም ሊሆን ይችላል። እንደዚህ አይነት ጥንቃቄዎችን ልናደርግ ይገባናል። በአምስተኛ ደረጃ ራስን ከሱስ ማራቅ ነው። አልኮልና ትንባሆ የመሳሰሉ የእውቀትና የማስታወስ ደረጃችን ስለሚቀነሱ ለተለያዩ የነርቭ ችግሮች ተጋላጭ ስለሚያደርጉን እነዚህንም መቀነስ ብሎ መተው ይኖርብናል። በስድስተኛ ደረጃ እንግዲህ የህክምና ተቋም ሄዶ አገልግሎቱን ማግኘት ነው። 7ኛ ማህበራዊ ግንኙነትን ማጠንከር። ትርጉም ያለው ግንኙነት የብቸኝነትና የመንፈስ ጭንቀት ውጥረትን ስለሚቀንስልን ትርጉም ያለው ግንኙነት ማጠንከር ከቤተሰቦቻችን፣ ከጓደኞቻችን፣ ከወዳጆቻችን ጋር ሊሆን ይችላል። ይሄ ማህበራዊ ግንኙነት በራሱ ለአእምሮ ህመም ህክምና እንደ አንድ ስለሚወሰድ በብዛት ለዚህ ተጋላጭ የሆኑ ሰዎች ብቸኝነት የሚሰማቸው ሰዎችም ስለሆኑ ማለት ነው። በመጨረሻ እንግዲህ እንደ ቲፕ የምሰጣችሁ ነገር በመንፈሳዊ ተሳትፎ መበርታት ነው። እንግዲህ ከህክምናው ጎን ለጎን በምናምንበት እምነት ያለንን ቁርኝት ማጠንከር ነው። በአብዛኛው ባለሙያዎችም እንደሚናገሩ ለመንፈሳዊ ህይወቱ የተስተካከለ ሰው ለአእምሮ ህመም የመጋለጥ ፖሲቢሊቲው ራሱ አናሳ ነው ከመደበኛው ሰው ይልቅ ይላሉ። ስለዚህ የስነ ልቦና ባለሙያዎች፣ የሃይማኖት አባቶች እንዲሁም ባህላዊ ሐኪሞች በጥምረት ቢሰሩ የአእምሮ ህክምና ላይ የተሻለ ለውጥ ይመጣሉ እያስባሉ። በመጨረሻ እንዳልኳችሁ ቲፕ ልስጣችሁ። በአካባቢያችን አእምሮ የታወከ ሰው ቢኖር ከቤተሰብ ወይ ከጓደኞቻችን መሀል አስታማሚው ምንድን ነው ማድረግ ያለበት? መጀመሪያ በደንብ ለመረዳት መሞከር ነው። ማወቅ እውነት ይሄ ያለበት ወይ ብሎ ጠይቆ ከዛ መረዳት ነው። የመጀመሪያ ግንዛቤ ነው የሚያስፈልገው። ልክ ግንዛቤው ከመጣ በኋላ እንደዚህ አይነት ምልክቶች የምር ሆነው ሲገኙ ወደ ባለሙያ መውሰድ ነው እንግዲህ የሚጠበቀው። በሶስተኛ ደረጃ ፍቅርና እንክብካቤ መስጠት ነው ለዚህ ህሙም። ከዛ መረዳትና ማገዝ። ይሄ ወደው ስለማያረጉት የሚያሳዩቸውን ጠባዮች ደስ ላይሉ የሚችሉ ብዙ ተግባራትን ሊከውኑ ስለሚችሉ ያንን መረዳት ከስድብ ከድብደባ እንዲሁም ከማሰር ይልቅ ደግሞ
ፍቅርና እንክብካቤ መስጠትም የተሻለ ታማሚው ላይ ለውጥ እንዲመጣ ያደርጋል። ጠቅለል ስናደርገው የአእምሮ ህመም እንደ ማንኛውም አካላዊ ህመም ሁሉ ሊከሰት የሚችል ጥንቃቄ ካደረግን አስፈላጊውን ሕክምናና ክትትል ካደረግን ደግሞ ሊድን የሚችል ነገር መሆኑ ላይ ማስመር መቻል አለብን። ከአጋላጭ ነገሮች አቅም በፈቀደ ራስን መጠበቅ ይጠበቅብናል እላለሁ። ጠቃሚ መረጃ እንዳገኛችሁ አልጠራጠርም። በሌላ ጠቃሚ ቪዲዮ እስከምንገናኝ በቸር ቆዩን። ቅንጣት በምስጋና አሁንን መኖር